ለአገሩ የሚያስብ ሰው ወላሂ ሃይማኖት ይሽው ያነሳ በፍጹም ሰላት ባይሰግድ አንድ ሙስሊም ወደ ጌታው ባይዞር እንኳን ሃይማኖቱ እንዲነካ አይፈልግም። አንድ ክርስቲያን የፈለገ ጠንካራ ይሁን በክርስትናው ሃይማኖቱ እንዲነካበት አይፈልግም። ስለዚህ እናንተን የረሳ የለም የሁላችንም ጉዳይ ነው። ምክንያቱም የዚህ አይነት ጉዳይ በተወሰነ ጊዜ ውስጥ እንጂ የሚነሳው አይነሳም። ልክ አንድ የሚገርመኝ የቁርአን ያለ አቡ ጀህል ነብዩን አለይሂ ሰላቱ ወሰለም ሰላት ይከለክላቸው ነበርና ምን የሚል የቁርአን ያወረደ አራአይተ الذي ينهى አየው እንዴ የሚከለክለው አብደን ኢዛ ሰላ ባሪያ በሚሰግድ ጊዜ ያለ ሹፍ በየዘመኑ አቡ ጀህሎች አሉ። በየዘመኑ አለ የሚለው ይዋየ ናቸው። ያንዳንዱ የመታችሁንም እናቴን የመታው አባቴን የመታው እያንዳንዱ መረጃችሁን ያዙ። ሲደመር አልহামዱሊላህ አላህን አመስግኑ። ዳንሰኛ ብትሆኑ ዘፈን አፍቃሪ ብትሆኑ ድራፍት ቤት አምሽታችሁ ብትገቡ ማንንም አይነካችሁም ነበር። አላህን አመስግኑ። አክሱም ላይ ያላችሁ አላህን አመስግኑ። ይሄ አላህ ከሰጣችሁ አንድ ስጦታ ነው። ጌታዬን በማመስገኔ ለጌታዬ በማጎብደዴ ለጌታዬ በመስገዴ ነው ሁሉ የመጣብኝ አልহামዱሊላህ በሉ። ራሱን ያረከሰ ሰው በሰላም እየተንቀሳቀሰ ስለሆነ እዛ አላህን በደንብ አመስግኑ። አብሽሩ። ከአቅማችሁ በላይ ተከስቷል። አብሽሩ። አላህ ቆሞ ያልሰገደ ሰው እኮ የማይችል ሰው ቁጭ ብሎ እንዲሰግድ ተፈቅዶልናል። ቁጭ ብሎ የማይችል ሰው ተደግፎ ይሰግዳል። ተደግፎም ካመመው በአይኑ እያጠቃቀሰ ይሰግዳል። አብሽሩ። መሬትንም ጧራ አድርጎልናል። በኢዝኒላህ መስጊድ እንደሚሰራ ምንም ጥርጥር የለንም። መብታችሁ እንደሚከበር ምንም ጥርጥር የለንም። ያንን ሳናይ እንዳትገለን ብለን ነው አላህ ምን ለምነው። ይሄን ትልቅ እድል ሳታሳየን ጌታዬ እንዳትገለን ነው የምንለው። ለዚህ ደግሞ ሁላችንም ኢንሻአላህ ኃይልም ያለው ብልሃትም ያለው ጉልበትም ያለው አላህ ብቻ ነው። ይሄ ያስቸገራችሁ የመታችሁ የከለከላችሁ እኮ ይሄን ተኝቷል። ለምን ደካማ ነው። ወይኔ ሽንት ቤት ነው እኮ ደካማ ነው። ያ ደካማ የተባለው ነው እንግዲህ የዚህ አይነት ሙሲባ የሚሰራ ያለው። አልহামዱሊላህ ለዓለም ስጋት ሆኖ አያውቅም። በተለይ ኢትዮጵያ ሙስሊም